ሰላም ወዳጆቼ ወደ ሃሽታግ ኢንፎን ካንደና መጡ በላኔ ዛሬ በቀላሉ የ2027 ዲቪ ሎተሪ ስለማመልከት አስፈላጊ መረጃ እንካፈላለን። ቪዲዮ ማጋራት፣ ላይክ እና ቻናላችን ሰብስክራይብ ያድርሱ። በቀጥታ ወደ ዋናው ጉዳይ እንገባ። የማመልከቻ ጊዜ የ2027 ዲቪ ሎተሪ ፖርታል ኦክቶበር 2025 መጀመሪያ ይከፈታል ተብሎ ይጠበቃል። ኖቬምበር መጀመሪያ 2025 ይዘጋል ተብሎ ይጠበቃል። እንደውም ደግሞ ውጤቶች በሜይ 2026 ይለቀቃሉ። ለዚህ እድል ተጠቃሚ እንድትሆኑና ምን መስፈርት ማዘጋጀት እንዳለባችሁ አውቃችሁ ቀድማ ለመሙላታችሁ በፊት ፎርሙላ ለመሙላት ጊዜ ከደረሰ አስፈላጊ ሰነዶች አዘጋጅታችሁ እንድትጠብቁ ነው ይሄ ቪዲዮ ለመስራት ወደድኩኝ። ይሄ ማለት ዲቪ ለመሙላት ጊዜ ሲደርስ በቃ አስፈላጊ የሆኑ ዶክመንቶች አዘጋጅታችሁ በፍጥነት እንድትሞሉ ነው። ምክንያቱም ሪኮማንድ የማደርጋችሁ የመጀመሪያዎቹ ሳምንታት የመጀመሪያዎቹ ጊዜያት መሙላት በጣም ጥሩ ነው ብዬ ስለማስብ መጀመሪያዎቹ ጊዜ መሙላት ያለባችሁ እና ሁለተኛ ደግሞ ምን አይነት ሰነዶች ያስፈልጉናል ብላችሁ ካሰባችሁ ፓስፖርት ነው። ቫሊድ የሆነ ፓስፖርት ከ2 ዓመት በላይ ጊዜ አገልግሎት ጊዜ ያለው እንደገና ዲጂታል ፎቶ በስልካችሁ ውስጥ ቢኖር ይመረጣል። በ6 ወር ውስጥ የተነሳችሁት ማለት ነው። 6 ወር ከዛ በላይ የሆነ ፎቶ አያስፈልግም ማለት ነው። እሱ ሪኮማንድ አይደረግም። ምንም ባይሆንም ያው አስፈላጊው የሆነው ከ6 ወር ወዲህ ነው። ደግሞ እናንተ አሁን ጊዜ በቂ ጊዜ እስካለ ድረስ ፎቶ ቤት ሄዳችሁ ፎቶ መነሳት ትችላላችሁ። እንደገና ደግሞ አሪፍ የካሜራ ስልክ ካላችሁ ፎቶ ማዘጋጀት ያለባችሁ 600 በ600 የሆነ ባክግራውንዱ ንጹህ ነጭ የሆነ ማለት ነው። ምንም ጥላና ጭምደዳ የሌለበት ንጹህ የሆነ ባክግራውንድ ነጭ መሆን ያለበት። እንደገና ደግሞ መነጽር መጠቀም አይቻልም እና ከዛ በመቀጠል ግልጽ ፊታችሁ የሁለቱም ፊታችሁ ስትሬት ሆኖ ሁለቱም ጆሮአችሁ ማለት ነው በስትሬት መታየት ያለበት። ፎቶ ቤት ሄዳችሁ ፎቶ ስትነሱ ቀጥታ ስትሬት ከዛ ሰውየው እነሱ ጊዜያችሁ ለመጠቀም አይ እንደዚህ አሪፍ ነው ምናምን ልሏችሁ ይችላል። ሁለቱም ጆሮአችሁ መታየት ያለበት ቀጥ ያለ ነው መሆን ያለበት ማለት ነው። እንደዚሁ በዚህ ፎቶ እንደምትመለከቱት ቀጥታ እንደዚህ ሆነ ንጹህ ፎቶ ኖራችሁ ይገባል ማለት ነው። እንደውም ደግሞ በቃ መካከል ፎቶ ከዚህም በዚህም ያለ ሳይድ በዚህም ያለው በዚህም ያለው ሳይድ እኩል መሆን ይገባል ማለት ነው። እኩል መሆን ያለበት ላይ አናታችን ከፎቶ በላይ መሆን የለበትም፣ ወይ ፀጉራችን ከካሜራ ውጭ ሆኖ መቆረጥ የለበትም፣ ወይ በጣም መጠጋት የለበትም ማለት ነው። ፎቶ ለመነሳት ከፈለጋችሁ የአሜሪካ ዲቪ ሎተሪ ፎቶ ብላችሁ መጠየቅና እዛ ደግሞ እነሱ ይነግሯቸዋል ምን አይነት ፎቶ መነሳት እንዳለበት ጠንቅቆ ያውቃሉ ማለት ነው። ከዛ በመቀጠል የግል መረጃችሁ ያው ምንም በሰነድ ጉዳይ አያያዝም። በቃ ግል መረጃችሁ አሁን ስትሞሉ ሙሉ ስም እንደ ፓስፖርት ላይ ያለው አይነት መሆን አለበት። ጾታ፣ ትውልድ ቀን እንደ ፓስፖርት ነው ተመሳሳይ መሆን አለበት። ምንም የተለየ ነገር አይኖረውም ማለት ነው። ጋብቻ ሁኔታ ደግሞ ብዙ ሰርቲፊኬት የሚጠይቀው ነገር አይደለም። እናንተ በምትሞሉበት ሰዓት በፍላጎታችሁ መምላት የምትችሉት ነው እና ደግሞ ከውጭ ሀገር ያላችሁ ኢትዮጵያዊ ሆናችሁ ነው በኢትዮጵያ እንደሆናችሁ ነው መቁረጥ ያለባችሁ ማለት ነው። ዜግነት ሲባል የተወለድክበት ሀገር ነው መምረጥ ያለበት ማለት ነው። ቤተሰብ መረጃ ደግሞ እንደገና ደግሞ አንተ ራስህ በፍላጎት ወይ አንቺ በፍላጎትሽ ነው መምላት የምትችሉት። ይሄ ማለት ባለትዳር ሆኖ ባለትዳር አይደለውም ማለት ለማለት ምንም የሚያስገድደው ነገር የለም። ባለትዳር ከሆነ ደግሞ ባለትዳር ነኝ ብሎ የሚሞላ ወይ የምትሞላ ማንም ሰው ግዴታ ስለ ቤተሰቦቹ ሁኔታ እዛ ዝርዝር ውስጥ ማካተት ያለበት እና እንዲሁም ደግሞ ከ21 ዓመት በታች የሆነ ልጆች ፎርም መሙላት ትችላላችሁ እዛ ላይ እና መሙላት ይቻላል። በዛ በወቅቱ ሲሞላ ሲከፈት ምርጥ አርጋሪፍ ቪዲዮ ይሰራላችኋለሁ ማለት ነው። አሁን በዚህ ሰዓት እንትን አክቲቭ አልሆነም የሚያሳየው የድሮ ብቻ ነው የሚያሳየው። አሁን አፕዴት ተደርጎ የሚመጣ አዲስ መልኩ አሳያችኋለሁ ማለት ነው። እንደገና ደግሞ ዋና ማዘጋጀት ያለባችሁ አሁን በጣም አስፈላጊ ሆቴል ባለው ነገር አንድ ጊዜ ብቻ መሙላት ስለሚችል ፓስወርድ ይጠፋብኝ እንደዚሁ ደግሞ ፓስፖርትን ይረሳው ምናምን በማለት 2 ጊዜ መሙላት አይችልም ማለት ነው። 2 ጊዜ መሙላት አይቻልም። እንደገና ደግሞ አሁን የተሻሻለው 2025 የተሻሻለው አዲሱ ህግ አንድ ሰው ዲቪ ሎተሪ መሙላት ከፈለገ $1 ማዘጋጀት ያለበት። እሱም ክፍያ የሚከፈለው በዲጂታል ሲስተም ማስተር ካርድ ወይ ቪዛ ካርድ ወይ
አሜሪካን ኤክስፕሬስ ምናምን ያለ ሰው ነው ይሄ መክፈል የሚችለው። ደግሞ እናንተ ካላችሁ መልካም፣ ከሌላችሁ ደግሞ እንደዚህ አይነት ካርዶች ያላቸው ሰዎች ጋር ተማከሩና እነሱ እንዲያግዟችሁ መጠየቅ ነው። ከዛ በመቀጠል ስለማመልከት የምትፈልጉት ሰዎች የዲስክሪፕሽን ሊንኩን በቪዲዮ በታች አስቀምጬላችኋለሁ። የተሰጣችሁ ማረጋገጫ ቁጥር በጥንቃቄ መያዝ ያለባችሁ ማለት ነው። ያ ደግሞ ለምን ይጠቅማል ካላችሁ ቀጣይ ውጤቱ ይፋ ሲሆን ሎጊን ማድረግ ስለምችል የተሰጣችሁ ማረጋገጫ ቁጥር በጥንቃቄ መያዝ ያለባችሁ ማለት ነው። ዲቪ 2027 የሚያስፈልጉ ሰነዶች እና ቁልፍ ህጎችን ተናግረናል። በሚቀጥለው ቪዲዮ የተፈቀደ ፎቶ መስፈርት እና እንዴት ትክክል መስራት እንደሚቻል እንካፈላለን። እንደውም ደግሞ ቀጥታ ዲቪ የሞላን የምንማማር ይሆናል። ለዚህ ቻናል አዲስ የሆናችሁና ቻናላችን አዲስ ስለሆነ ሰብስክራይብ ማድረግ አይረሳ። ለሌሎችን ሼር ያደርጋችሁ ቪዲዮዎችን ላይክ በማድረግ ደግፉን። መልካም ጊዜ